የመኪናችን ፍሬን ተበጠሰ የምንለው ለምንድን ነው? እውነት ፍሬን ይበጠሳል? ኑ ላሳያችሁ። ሰላም ሰላም፣ ሙሽ እባላለሁ። ይህ የኑ እንማማር ዝግጅታችን ነው። በዛሬው ዕለት ደግሞ ካለፈው ቪዲዮ የቀጠለ ስለ መኪናችን ፍሬን በእግር በኩል ያለውን አይተናል። አሁን ደግሞ የፍሬን ልዩነትና አንድነቱን እናሳያለን። ምክንያቱም የመኪና ፍሬን ሶስት አይነቶች አሉት። የመጀመሪያው ሜካኒካል ነው። እሱ እንግዲህ ፍሬን የምንይዘው ማለት በድሮ መኪኖች ላይ የምናገኛቸው ናቸው። እሱ ማለት እንግዲህ ፍሬን ስንይዝ እግራችን ላይም ጠንካራ ነው፣ የፍሬኑ ሲስተም ደግሞ ጠንካራ ይሆናል ማለት ነው። ያ ማለት አራቱም እግር በትክክል ላይዝ ይችላል። ምክንያቱም በተለያየ ምክንያት አራቱም እኩል ላይዝ ይችላል። ስለዚህ ይህንን ማኑዋል የምንለው በድሮ መኪኖች ላይ ተገጥሞ የምናገኘው ነው። ሁለተኛው ደግሞ ሃይድሮሊክ ብሬክ የምንለው ነው፣ ወይ ደግሞ ሃይድሮሊክ ፍሬን የምንለው ነው። ያ እንግዲህ እዚህ መኪና ላይ እንደተገጠመው እዚህ ጋር ለምሳሌ በነዳጅ የሚሰራ ፍሬን መኪና ነው። እዚህ ጋር አንድ ጋን አለው። ይሄ ጋን እንግዲህ አየር ከዚህ ከሞተሩ ይመጣና እዚህ አየር ይገባል። ከውስጥ ደግሞ ፍሬን ስንይዝ ሁለቱ አንድ ላይ ተደባልቀው ይሄ በፍሬን ዘይቱ አማካኝነት የፍሬን ኃይል በየእግሮቹ ይሄዳል ማለት ነው። ያ ግን እንዲሰራ የሚሰራው በዚህ በኩል ነው። እዚህ ጋር ለምሳሌ አንቲ ብሎክ ብሬኪንግ ሲስተም የሚባል አለ። እሱ ዘይቱን ያከፋፍላል፣ የፍሬን ዘይቱን። አየር ደግሞ ከዛ ጋር ይመጣል። ስለዚህ ሁለቱ አንድ ላይ ተደባልቀው እግር ላይ አራቱም እግር ፍሬን እንዲይዝ ያስፈልጋል ማለት ነው። ሶስተኛው ደግሞ በኤሌክትሪክ የሚሰራ ነው፣ የኤሌክትሮኒክ ብሬክ ሲስተም የምንለው ነው። ይሄኛው እንግዲህ ዜድ መኪና ላይ እንደምታዩት ጋን አለው። ይሄኛው ጋር ልክ እንደዛኛው እንደ ሌሎቹ መኪኖች ሁሉ አንድ አይነት ነው። ግን ይሄኛው አየር የሚያገኘው ከዚህ ጋር ለብቻው ባለው የሚገፋ ማለት ነው፣ ወይም ደግሞ ፓምፖ ይሄኛው ነው ማለት ነው። በዚህ መሰረት ይሄኛው እዚህ ጋር መጥቶ ጋኑን አየር ይሞላዋል። ይሄኛው ፍሬን ዘይቱ ነው። ከውስጥ ስንገፋው ሁለቱ ተደባልቀው ፍሬን ይይዛል ማለት ነው። እንደ ሌሎቹ መኪኖች ይሄኛውም አንቲ ብሎከሪንግ ሲስተም አለው ማለት ነው። እንግዲህ ፍሬናችን ተበጠሰ የምንለው ፍሬናችን አይሰራም ማለት ነው። የማይሰራበት ምክንያት የተለያየ ሊሆን ይችላል። ምናልባት ትቦ ተቀዶ ሊሆን ይችላል፣ ወይ ደግሞ እግሩ ላይ ያሉ ፍሬኖች ላይሰሩ ይችላሉ። እነዛ ሁሉ አንድ ላይ ተገጣጥሞ የራሱ ችግር ይኖራል ማለት ነው። ስለዚህ ፍሬናችን ተበጠሰ የምንለው በዚህ ምክንያት ነው ማለት ነው። ሲበጠስ ፍሬናችን ወይ ደግሞ ፍሬን ሳይሰራ ሲቀር ይሄ አቤስ ጥቅሙ ምንድን ነው? አራቱም እግር ላይ እኩል ኃይል እንዲያስተላልፍ ማለት ነው። አራቱም እግር እኩል ፍሬን እንዲይዝ ማለት ነው። ለምሳሌ እዚህ ሀገር በተለይ በበረዶ ጊዜ ወይ ደግሞ በጭቃ ጊዜ መኪናው ሲንሸራተት ፍሬን በኃይል ስንይዝ እግራችን ላይ የሆነ የጥርስ መፋፋቅ ስሜት ይሰማል። ያ ማለት አራቱም እግር ትክክል ይዛ ማለት ነው። እንግዲህ ያ ቤስ ጥቅሙ ይሄኛው ነው። ምክንያቱም አራቱም እግር ትክክል ኃይል ኖሮት እንዲይዝ ወይ ደግሞ ባላንስ አድርገው እግር እንዲይዝ ያደርጋል ማለት ነው። እንግዲህ የኔ ምክር ምንድነው? ብዙውን ጊዜ የፍሬን ዘይታችንን አንቆጣጠርም፣ ግን የፍሬን ዘይት ራሱ በ2 ዓመት አንዴ መቀየር አለበት። ምክንያቱም የምንቀይርበት ምክንያት በዚህ በቀዝቃዛ ሀገር ከሆነ ውሃ ይይዝና ውሃው ስለሚቀዘቅዝና በረዶ ሊይዝ ስለሚችል ድንገት ፍሬን ስንይዝ ላይዝልን ይችላል። በሙቀትም ሀገር ለምሳሌ ሀገር ቤትም ቢሆን ይህንን ፍሬን ዘይት መለወጥ አለብን ማለት ነው። በ2 ዓመት አንዴ ቢለወጥ የኔ ምክር ነው። መልካም ጊዜ። ስለምትከታተሉ ያመሰግናለሁ። ሀሳብ ጥያቄ ካላችሁ ኮሜንት ላይ አድርጉልኝ። በሚቀጥለው ወደፊት ደግሞ በሌላ ነገር መለሳለሁኝ። እስከዛው ሰላም ሰንብት።